ሚዛናችሁ ጥንቃቄ አድርጉለት የምንለው በምክንያት ነው። ያለ ጥንቃቄ የሚሆን ነገር ምንም የለም። ትልቅ ዋጋ ያወጣችሁለትን ንብረት እንደዚሁ በግዴለሽነት በተለይ ኃላፊነት ወስዳችሁ የምትሰሩ ሰዎች እባካችሁ ሚዛን ጥንቃቄ አድርጉ። አንዳንዴ የሚገኝም የማይገኝም ሚዛኖች አሉ። አሁን ይሄ ሚዛን ድርጅት ላይ የሚቆይ ሚዛን ነው። ብዙ ጊዜ ከድርጅት ነው የሚወጡት። ከዛ ቀጥታ ነው የሚያስመጡት። ስፔር የላቸውም እንደምታውቁት። እንዲሁም ደግሞ ጥራታቸው በጣም ይገርማል። 150 ይባላል። እኛ ሀገር ካሉት 500 ከሚመዝኑት ሚዛኖች ይበልጣል። ይሄን ያልተረዳችሁ ባለቤቶች እባካችሁን ተረዱ እንላለን። ከደ ዲጂታል ሚዛን እንደዚህ የተበላሹ ሚዛኖች ካሏችሁ እናስተካክልላችኋለን። ወጣ አድርጋችሁ ይሄ ሚዛን ይሰርቅ ነበር፣ ቻርጅ አይዝም። እንዲሁም ደግሞ ዳይሬክት ነው የሚጠቀሙት የነበረው፣ ስዊቹ አይሰራም ነበር። እነዛን ሁሉ አስተካክለንላቸው እንደዚህ ፏክሽን አድርገን ኪሎ በስርዓቱ እንዲመዝን አድርገን አስተካክለናል። ከደ ዲጂታል ሚዛን ይለያል የምንለው በምክንያት ነው። ማንኛውም አይነት ሚዛን እናስተካክልላቸዋለን። ሌላ የት ያለ ፕሮግራም ደግሞ አዘጋጅተናል ለድርጅቶች። እንዲሁም ደግሞ ይህናችሁን ሳትፈቱ ባላችሁበት ሆናችሁ ይህንን ፕሮግራም መጠቀም ትችላላችሁ። ከደ ዲጂታል ሚዛን እንደዚህ እና እናሰነጥላቸዋለን። ይህን ትምህርት እናስተምራቸዋለን። ባላችሁበት ቦታ ሆናችሁ ስራችሁን ሳትፈቱ፣ ሳትጉላሉ፣ ሳትንገላቱ ቀጥታ መማር ትችላላችሁ። ከደ ዲጂታል ሚዛን ጥገና አገልግሎት። መልካም ጊዜ ይሆንላችሁ።